ውጡ! ከኢትዮጵያ ውጡ! ውጡ ብያለሁ! ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ቆይማይ ሁሉ ሰላም ነው ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ስለምታበረታቱኝ ከልብ ከልብ እናመሰግናለን። ከማማ ጋር ማለት ነው። ቆይ ታወሪ፣ እኔ ላውራ። እኔ ካላወራሁ እያለች ነው ማለት ነው። ቆይ አንቺ ቀስ ብለሽ ደግ እና ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ የመጣንበት ቪዲዮ እኔና ማማ ማለት ነው። ማማ አጎቷን ልትቀበል፣ እኔ ደግሞ ወንድሜ ልቀበል። ወንድሜ ቤት ነው ያለ ነው። አንቺ ታይ እንጂ በጠዋት መጣን፣ እንጀራችን ጋጋገርን። ከዛ ራሳችን ቤት ሄድን፣ ቁርሳችንን ሰራርተን በልተን መጣን ማለት ነው። በልተን መጣን። አሁን ያለ ነው እነሱ ቤት ነው። ደብረ ታቦር ደርሷል። አሁን ወጥም አልሰራንም። እንግዲህ ቶሎ በሰል ለማድረግ ነው። ማየንም ተኝ እያልኳት ነው። እየተኛች አይደለም። ተኝሽ ነው ምሳል ስራ። በቃ አተኝ። አይ አስፈልጋ አተኝ። በቃ አልተኛም ብላለች። ተቃቅፈን እሷ ሽንኩርት ስከትፍ እኔ ወጥ እሰራለሁ ምናምን ተከፋፍለን ነው የምንሰራ ማለት ነው። ምን ትሰሪ አንቺ? እሷ ልጫ ትሰራለች፣ እኔ በበርበሬ እሰራለሁ ማለት ነው ውዶችዬ። ወጣችንን ከካችን እየቀቀል ነው። ቆይ ከካችንን ላሳያችሁ ማለት ነው። ቤታችንን ደግሞ እንደዚህ ፏፏ አድርገናል። የኔ ጥላ ነው ማለት እንደዚች ፏፏ አድርገናታል። ጽድት አድርገናታል ማለት ነው። ጽድት ቡና እናቀራርባለን፣ እንሰራራለን ቡና ምናምን። ወይ መጋረጃው ቀድጆ ነበር። እግዚኦ ማረነ ክርስቶስ አድነን። የወፍራም ሰው ችግር መከራ ነው፣ መወፈር ችግር ነው ውዶች እየላቸዋለሁ። ምግቡም ደርሷል፣ ሰዎችም አልመጡም። ጎረቤት ራሱ ይሄ ጓደኛው ቁጭ ብሎ እየጠበቀው ነው። እና ምግቡ ምናምን ደርሶ ነበረ፣ ግን በሚያሳዝነው ሁኔታ ሰዎቹ አልመጡም። አጭረት እንጂ ወረታ የሚባል ቦታ መኪና ቀይሯቸው ነው። ናዝናለው። እኔም ወደ ቤት ልሄድ ነው። እና ውዶችዬ ያው እንግዲህ እኔና ማማ ምግቡን የሰራ ነው። ቀመስ አድርገን እንሄዳለን። እነሱ ባይመጡት እኛ መብላታችን አናውቀው። በልተን ልንሄድ ነው ቤታችን። ስንት ሰዓት ነው? 10 ሰዓት ተተኩል እያለ ነው። ትንሽ ከመጡ እንጠብቃቸዋለን። ከመጡ ደግሞ ምንም ማድረግ አይቻልም እላቸዋለሁ። እኔ ውዶች ምግቡንም አሳያቸዋለሁ። ውዶች በስተመጨረሻ ቃል እየመጣዋል ማለት ነው። አይ እንጀራዬን እዩት። አይኔ የሌለውን አትግለጭ እንጂ ቃልዬ። እና ቃልዬ እንዴት ነሽ? ኧረ ቃልተሽ የመጣሽው ዙረታ አለፈልሽ? አለፈልኝ 5 ሰው ሄደ። ኧረ ንግስቲ ልጆ 24ታቸው። እሺ አሙሃይ እንቶኔ አሙሃይ ነገሰች አዲስ አበባ። እሺ ኧረ ምን ብታርቅሩ ነው? ትናንትና መጣች ነው ቀባቷን ይዛ ነይ አዲስ አበባ ምጥቹ ተወጅር በጓሮ ጠርታ። እና እንዴት ነበር የኛ ሀገር? የእናንተ ሀገራሽ ወይ ነው እንጓይ? አይ አሪፍ ነው፣ ደስ ይላል። እንኳን ደህና መጣችሁ ለማንኛውም ማለት ነው። አይ አሪፍ ደስ ይላል። በስተመጨረሻ ምግቡን እየበላን ነው። ነይ እናቴ። ገጠር አቀራልቶ ነው ያመጣችሁ ማርያምን።